ይኸው ምግቡ ናውጣና ብላሽ። የኔ ቢጤ ነኝ እንዴ እኔ እንደዚህ የምበላው? ይሄንንም እኔ ሆኜ ነው የሰጠሁት። እሺ ልጃችሁን አገባው እንጂ ሰራተኛውት አይደለሁም። አባዬ ምን ሆነ ነው? ልጄ ራበኝ። ታዲያ ቤት አትበላም እንዴ? ና። አይ መብላት። ውጡልኝ ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ በቃ። አልወጣም ከልጄ ቤት። ወጥቼ ሴት መሄጃለኝ። ተወጫለሽ፣ እሱን አሳይሻለሁ። ተወጫለሽ። ነይ ውጪ። ደበድበኝ። ምን እያረግሽ ነው? ውሰድልኝ ወላጆችን። ከዚህ በኋላ እዚህ ቤት እንዲኖሩ አልፈልግም። አይደለ? እሺ መጣው፣ ጠብቂ። አንተ እኮ እንድትሄድ አልፈልግም። አይ እኔ አይደለሁም የምሄደው፣ አንቺ ነሽ የምትሄጂው። ነይ ውጪ፣ ውጪ። ትሰሚኛለሽ? ወላጆችን ትቼ አንቺን ያልኩት ስለማልፈልጋቸው አይደለም፣ አንቺን ስላከበርኩሽ። እየተናናቀን አንድ ቤት አንዘልቅም። ሂጂ። አባዬ እማዬ በቃ ኑ። ልጄ ትኬቱን ገዛህልኝ? ይሄ በጸሎት የሚፈታ ነገር። አዎ ገዝቼልሻለሁ እማዬ። ጳጉሜ 2 በሚሊኒየም አዳራሽ የሚዘጋጀውን ጉባኤ ቲኬት በመግዛት በባሌ ጎባ ጓላ በህንሳ መካነ ህይወት አቡነ ተክለ ሃይማኖት አንድነት ገዳም የሚገኙ አባቶችን እናግዛቸው። በጉባኤው ላይ አንጋፋ ዘማሪና መምህራን ይገኛሉ። ቲኬቱንም በተመረጡ አህዱ ባንኮች፣ ልደታ በሚገኘው ጽናጽን መዝሙር ቤት እንዲሁም አካባቢያችሁ ላይ ባለ አጽባ ቤተክርስቲያን ይገኛል። አባቶችን እናግዝ። ለማገዝ በኢትዮጵያ ንግድ ባንክ 1064 5598